ለዘመናት ክርስቲያኖች ከአንድ ትልቅ ስነ መለኮታዊ ጥያቄዎች ጋር ሲታገሉ ኖረዋል። እግዚአብሔር ሁሉንም ነገር የሚቆጣጠር ከሆነ ምርጫዎቻችን ምን ያህል ዋጋ አላቸው በሚል ጥያቄ ሁሌ ስንጨቃጨቅ እንገኛለን። አዎ፣ የእግዚአብሔር ሉዓላዊነትና የሰው ነጻ ፈቃድ። ይህ ጥያቄ ከተነሳ ወዲያውኑ ሁለት ግለሰቦች ወደ አእምሯችን ይመጣሉ፣ ካልቪንና አርመን። እኔ ዛሬ ደግሞ ምናልባት ለብዙዎቻችሁ አዲስ ሊሆን የሚችል ግለሰብ ልጥራላችሁ፣ ሉዊስ ዴ ሞሊና። እነዚህ ግለሰቦች በተመሳሳይ ክፍለ ዘመን የኖሩ ሲሆን ትምህርቶቻቸው ዛሬም ድረስ በክርስቲያኖች ዘንድ አጨቃጫቂ እንደሆነ ቀጥሏል። በ16ኛው ክፍለ ዘመን ለተቀጣጠለው ተሐድሶአዊ እንቅስቃሴ ቁልፍ ከሚባሉ ሰዎች አንዱ የሆነው ካልቪን ስለ እግዚአብሔር ሉዓላዊነትና ስለ ሰው ነጻ ፈቃድ ሲያስተምር እያንዳንዱ ክስተት የእግዚአብሔር የጠና ዕቅድ አካል ነው ይላል። አርመን ግን ሰው ፍጹም ነጻ ፈቃድ ያለውና እውነተኛ ምርጫዎችን ማድረግ የሚችል ፍጡር ነው ይላል። ሞሊና ደግሞ መካከለኛውን መንገድ በማቅረብ እግዚአብሔር የምናደርጋቸውን እያንዳንዱን ውሳኔ ሳያስገድድ ሁሉንም አስቀድሞ ያውቃል ይላል። በዚህ ቪዲዮ ውስጥ እነዚህ ሶስት አመለካከቶች የክርስቲያኖችን አስተሳሰብ እንዴት እንደቀረጹና ቅዱሳት መጽሐፍት በእርግጥ ለዚህ ጉዳይ ምን እንደሚመልስ እንመረምራለን። ከኔ ጋር ቆያችሁ። የእግዚአብሔር ሉዓላዊነትና የሰው ነጻ ፈቃድ እንዴት አብሮ እንደሚሰሩና ከነዚህም ሶስቱ አመለካከቶች የትኛው አመለካከት ይህን ትምህርት በመጽሐፍ ቅዱስ መሰረትና ምክንያታዊ በሆነ መንገድ እንደሚያብራራ ትማሩበታላችሁ። አንድ ቀን ፓስተር ሲያስተምር ከመድረክ ሆኖ እግዚአብሔር የምታደርገውን ሁሉ አስቀድሞ ወስኗል ስል በክርስትና ሕይወት ቀውስ ውስጥ የገባውበት ጊዜ ትዝ ይለኛል። እንደ ብዬ አሰብኩ፣ እግዚአብሔር ውሳኔና ተግባሮችን ሁሉ የሚቆጣጠር ከሆነ እኔ አሻንጉሊት ብቻ ነኝን? እግዚአብሔር ማን እንደምድን አስቀድሞ ከወሰነ ወንጌል መስበክ ለምን አስፈለገ? እነዚህ ጥያቄዎች ለዓመታት አስጨንቆኝ ነበር። ምናልባት አንተም አንቺም ከተመሳሳይ ጥያቄዎች ጋር ታግለ ይሆናል። ዛሬ ሞሊኒዝምን ማወቅ ስለ እግዚአብሔር ሉዓላዊነትና ስለ ሰው ነጻ ፈቃድ ያለኝን ግንዛቤ እንዴት እንደለወጠ ላካፍላችሁ ፈልጋለሁ። ይህ ትምህርት ቴዎሎጂካል ብቻ አይደለም። ስለ እግዚአብሔር ያለንን ግንዛቤ መጽሐፍ ቅዱስን መሰረት ያደረገና ምክንያታዊ እንዲሆን ያስችላል። የካልቪኒዝም ሙግትና ድክመቶቹ። በእውኑ እግዚአብሔር የኃጢአት ፈጣሪ ነውን? አንድን ሰው ወንጀል እንዲፈጽም ያስገድድና ከዚያም በእርሱ ላይ የሚፈርደውን ዳኛ አስብ። አብዛኛው ሰው ይህ ፍትሃዊ አይደለም እንደሚል እርግጠኛ ነኝ። ሆኖም ብዙዎች በካልቪኒዝም ስነ መለኮት ውስጥ የሚያዩት ችግር ይኸው ነው። ካልቪናውያን እግዚአብሔር የሚሆነውን ነገር ሁሉ ያንዳንዱን የሰውን ምርጫ ጨምሮ አስቀድሞ እንደወሰነ ያስተምራል። ክላሲካል የሆነ የቱሊፍ ማዕቀፍ አጠቃላይ የኃጢአት ባርነት እና ያለ ቅድመ ሁኔታ መመረጥን የመሳሰሉ አስተምሮቶችን ሐሳብ በግልጽ ያሳያሉ። በመጀመሪያ ስታይ ይህ ሐሳብ እግዚአብሔር ሁሉን ቻይና ሁሉን ተቆጣጣሪ እንደሆነ የሚያሳይ ይመስላል። በእርግጥም እግዚአብሔር እንደዚያው ነው። ነገር ግን ሚዛናዊ ሳናደርግ ይህንን አመክንዮ ስንከተል ከባድ ጥያቄዎችን ያስነሳል። እግዚአብሔር ሁሉም ነገር እንደወሰነ ካመንክ ሁሉም ነገር ክፉ ድርጊቶችንም ጭምር ያካትታል። እግዚአብሔር እያንዳንዱን ክስተት የሚያቀነባብር ከሆነ ሰዎችን በቀጥታ ኃጢአት እንዲሰሩ የሚያደርግም እሱ ነው። ነገር ግን መጽሐፍ ቅዱስ እግዚአብሔር ኃጢአትን እንደሚጠላ በተደጋጋሚ ይናገራል። ይህ ደግሞ አመክንዮአዊ ግጭትን ይፈጥራል። ምክንያቱም እግዚአብሔር በተመሳሳይ ጊዜ ኃጢአትን የሚጠየፍና ኃጢአትን የሚደግፍ ሊሆን አይችልም። የተከበረ የሪፎርምድ ስነ መለኮት ምሁር የሆነው ሄርማን ባቪንክ እንኳን ይህንን አደጋ በግልጽ አምነው ስለ እግዚአብሔር ሉዓላዊነት የተሰጡ አንዳንድ የካልቪናውያን ትርጓሜዎች እርሱን የኃጢአት ምክንያት ሊያደርጉ እንደሚችሉ ይገልጻል።
መጽሐፍ ቅዱስ ይህን አመለካከት የሚሞግቱ በርካታ ምሳሌዎችን ይሰጣል። ለምሳሌ የሮሜ መጽሐፍ ለዚህ አስፈላጊ ምሳሌ ይሰጣል። ምዕራፍ 10 ላይ ጳውሎስ እግዚአብሔር ላልፈለጉት እንደተገኘ የኢሳይያስን ቃል በመጥቀስ ሲያስተምር እንመለከታለን። ነገር ግን ወዲያውኑ በዚያው ክፍል መጽሐፍ ቅዱስ እግዚአብሔር ቀኑን ሙሉ እጁን ለአመፀኛ ሕዝብ ዘርግቶ እንዳለ ጨምሮ ያስተምራል። እግዚአብሔር ሉዓላዊ በሆነ መንገድ እያንዳንዱን ምላሽ እየወሰነ ከሆነ ሰዎች እያመጹት እግዚአብሔር እጁን እንደሚዘረጋ ማሳየቱ ካልቪናውያን ለማስረዳት የሚቸገሩበት ነገር ነው። የካልቪናውያን ስነ መለኮት ምሁራን ብዙውን ጊዜ እንደዚህ የመሳሰሉ ክፍሎችን ምስጢር ብለው ይጠሩታል። እግዚአብሔር ሁሉም ነገር አስቀድሞ ይወስናል፣ ሆኖም ግን ሰዎች ኃላፊነት አለባቸው ይላሉ። ነገር ግን ብዙዎች ይህን ምስጢር ሳይሆን ለካልቪናውያን ትምህርት እውነተኛ ችግር ነው ብለው ይከራከራሉ። እግዚአብሔር በእርግጥ እያንዳንዱን ክፉ ሥራ በቀጥታ ካዘዘ አስቀድመን በምሳሌያችን ካየነው ፍትሐዊ ካልሆነ ዳኛ በምን ይለያል? ምርጫዎቻችን በእውነት ነፃ ካልሆኑ እግዚአብሔር ትርጉም ባለው መንገድ እኛን ተጠያቂ ሊያደርገን እንዴት ይችላል? ዊሊያም ሌን ክሬግ የካልቪኒዝም ቀድሞ መለኮታዊ ውሳኔን ወይም ዲተርሚኒዝምን በተመለከተ 5 ዋና ዋና ተቃውሞችን ያቀርባል። በመጀመሪያ ቀድሞ መለኮታዊ ውሳኔ ወይም ዲተርሚኒዝም ወጥ የሆነ የመጽሐፍ ቅዱስ ትርጓሜ ሊሰጥ አይችልም ሲል ይከራከራል። ቅዱሳት መጽሐፍት የእግዚአብሔርን ሉዓላዊነትና እውነተኛ የሰውን ነፃነትን ያስተምራሉ። ነገር ግን ዲተርሚኒዝም እውነተኛ ነፃነትን የማይቻል ያደርገዋል ይላል። በሁለተኛ ደረጃ ቀድሞ መለኮታዊ ውሳኔ በምክንያታዊነት ሊረጋገጥ አይችልም ይላል ክሬግ። ምክንያቱም ሁሉም እምነቶች በቅድመ መለኮታዊ ውሳኔ የተከሰቱ ከሆኑ በዲተርሚኒዝም ማመን ራሱ ሌላ ዲተርማይን የተደረገ ድርጊት ነው፣ ምክንያታዊ መደምደሚያ አይደለም ይላል። ይህ ደግሞ ምክንያታዊ አስተሳሰብን የሚያጠፋ ነው ሲል ክሬግ ይከራከራል። በሶስተኛ ደረጃ ቀድሞ መለኮታዊ ውሳኔ የሰውን ተጠያቂነትን በማስወገድ እግዚአብሔርን የኃጢአት ምንጭ ያደርገዋል ይላል። እግዚአብሔር ሰዎችን ኃጢአት እንዲሰሩ የሚያደርግ ከሆነ ሰዎች ሳይሆኑ እርሱ ራሱ ነው ለክፋት ተጠያቂ የሚሆነው። ይህ ደግሞ ፈጽሞ ከመጽሐፍ ቅዱስ የራቀ አመለካከት ነው ሲል ክሬግ ይሞግታል። በአራተኛ ደረጃ ሰዎች እውነተኛ ወኪሎች ወይም ኤጀንት ሳይሆኑ እግዚአብሔር የሆነ ነገር ለመስራት የሚጠቀምባቸው መሳሪያዎች ብቻ እንዲሆኑ ያደርጋል ይላል። እግዚአብሔር ብቻ በዓለም ላይ የሚሰራ ይሆናል። ሆኖም ቅዱሳት መጽሐፍ ሰዎችን በስነ ምግባር ተጠያቂ የሆኑ ፍጡራን አድርገው ያቀርባል። በመጨረሻም ቅድመ መለኮታዊ ውሳኔው እውነታን ወደ አስቂኝ ነገር ይለውጣል ሲል ክሬግ ይከራከራል። ምክንያቱም እያንዳንዱ ድርጊትና ውሳኔ አስቀድሞ የተወሰነ ከሆነ ፍቅር፣ ጸሎት፣ ወንጌል ስርጭት፣ ንስያ፣ አምልኮና ወዘተ የመሳሰሉ መንፈሳዊ እንቅስቃሴዎች መለኮታዊ ትርኢት ብቻ ይሆናሉ። ክሬግ ሲያጠቃልል ይህ አመለካከት እግዚአብሔርን ከማክበር ይልቅ ፍጥረትን ትርጉም የለሽ ትርኢት በማድረግና አንድ እግዚአብሔርን ብቻ እውነተኛ ተዋናይ አድርጎ በማሳየቱ እግዚአብሔርን ያዋርዳል ሲል ይደመድማል። እነዚህ ረቂቅ የሆነ የሥነ መለኮት ክርክሮች ብቻ አይደሉም። የእግዚአብሔርን ባህሪ በሚመለከት ለሚነሱ ዋና ዋና ጥያቄዎች ላይ ያነጣጠሩ ችግሮች ናቸው። እግዚአብሔር አንድን ሰው እንደሚድን ወይም እንደሚጠፋ አስቀድሞ ወስኗል ብዬ እያመንኩ ለአንዳንድ ሰው ድነት ብጸልይ ጸሎትስ የሆነ ነገር ይለውጣል? ሁሉም ነገር አስቀድሞ ከተወሰነ ሚስዮናዊ ሥራ ለምን አስፈላጊ ይሆናል? አንዳንድ ካልቪኒስቶች እግዚአብሔር ዓላማውን ለመፈጸም እንደ ስብከት ያሉ መንገዶችን ይጠቀማል በማለት ይመልሳሉ። ነገር ግን ይህ አሁንም ቢሆን ወንጌልን አለመቀበል ከመጨረሻው ምክንያት ጀርባ ያለው እግዚአብሔር እንዲሆን ያደርጋል። መጽሐፍ ቅዱስ የሰውን ኃላፊነት በግልጽ ያስተምራል። ነገር ግን ካልቪኒዝም የሰውን ኃላፊነት ሙሉ መለኮታዊ ውሳኔ ሰጭነት ወይም ዲተርሚኒዝም ጋር
እንዴት እንደሚስማማ ለማስረዳት ይቸገራል። መጽሐፍ ቅዱስ ሰዎችን ስክሪፕት የሚጫወቱ አሻንጉሊቶች አድርጎ ሳይሆን ትርጉም ያላቸውን ምርጫዎች የሚያደርጉና ተጠያቂ የሚሆኑ እውነተኛ ወኪሎች አድርጎ ያቀርባል። የካልቪኒዝም ጥንካሬ የእግዚአብሔርን ሉዓላዊ ኃይል ላይ አጽንዖት መስጠቱ ነው። በዚህ እውነት የሚደራደር እውነተኛ ክርስቲያን አለ ብዬ አልገምትም። ነገር ግን ካልቪኒዝም ከእግዚአብሔር ሌሎች ባህሪያት እንደ ፍቅርና ፍትህ ከመሳሰሉት ጋር ከፍተኛ ውጥረት ውስጥ ያለ ስነ መለኮት ነው። እግዚአብሔር አንድን ሰው እንዲያምፅ ካደረገና ከዚያም ስላመፁ ከቀጣ ይህ እንዴት ፍትሃዊ ይሆናል? መጽሐፍ ቅዱስ እግዚአብሔር ፊትን ሳይጥስ ሁሉንም ሰው ወደ ንስሐ እንዴት እንደሚጠራ በደንብ ያስተምራል። ሆኖም ግን ጥብቅ የሆነ ውሳኔ ሰጭነት ወይም ዲተርሚኒዝም የእግዚአብሔር መልካምነትንና የሰውን ኃላፊነት የሚያዳክም ይመስላል። እነዚህ ችግሮች እግዚአብሔርን የኃጢአት ፈጣሪ ሳናደርግ ሉዓላዊነቱን ለመረዳት ሌላ መንገድ አለ ወይ ብለን እንድንጠይቅ ያስገድዳሉ። በቀጣይ ክፍል አርሜኒያውያን እንዴት እነዚህን ችግሮች ለመፍታት እንደሞከሩና የቱ ጋር እንደወደቁ እንመለከታለን። የአርሜኒያውያን ሙግትና ድክመቶቹ። ለምን እግዚአብሔር አስቀድሞ እንደሚጠፉ የሚያውቃቸውን ፈጠረ? ልጅ ከመውለድ በፊት ልጁ አድጎ ለዘላለም እንደሚጠላ ምን ያህል ብታፈቅረውም ፍቅርን እንደሚገፋና ልቡን ለአንተ ክፍት እንደማያደርግ ታውቃለህ እንበል። በእውነት ያንን ልጅ ለመውለድ ትፈልጋለህን? ይህ ደስ የማይል ጥያቄ የአርሜኒያን ስነ መለኮት ቁልፍ ሐሳብን ይገልጻል። አርሜኒያኒዝም የሰውን ነጻ ፍቃድ በማጉላት የካልቪኒዝምን አንዳንድ ችግሮችን የሚያስተካክል ቢሆንም ለመፍታት አስቸጋሪ የሆኑ አዳዲስ ስነ መለኮታዊ እንቆቅልሾችን ይፈጥራል። የአርሜኒያን ስነ መለኮት እግዚአብሔር ለእያንዳንዱ ሰው ድነትን ለመቀበል ወይም ለመቃወም ትክክለኛ ነጻነትን እንደሰጠ ያስተምራል። እግዚአብሔር ማን እንደምድን አስቀድሞ ወስኗል ከሚለው ካልቪኒዝም በተለየ አርሜኒያኒዝም እግዚአብሔር ማን እንደሚመርጠው አስቀድሞ ያውቃል ይላል። ይህ የሰውን ኃላፊነት ይጠብቃል። ሰዎች እንዲድኑ ወይም እንዲጠፉ አይገደዱም። ነገር ግን ይህ አባባል አስቸጋሪ ጥያቄን ያስነሳል። እግዚአብሔር አንድን ሰው ከመፍጠሩ በፊት በመጨረሻ እንደሚጠፋ የሚያውቅ ከሆነ ለምን ፈጠረው? ለዘላለም ከእርሱ ተለይተው እንደሚኖሩ የሚያውቃቸውን ሰዎች ለምን ፈጠረ? አንዳንድ አርሜኒያን ይህን ችግር ለመፍታት ወደ ቡድናዊ ምርጫ ወይም ኮርፖሬት ኤሌክሽን ለመጠቆም ይሞክራሉ። ይህም እግዚአብሔር የተወሰኑ ግለሰቦችን ሳይሆን አንድን ቡድን ቤተክርስቲያንን የመረጠበት ሐሳብ ነው። ነገር ግን ይህ ችግሩን ሙሉ በሙሉ አይፈታም። እግዚአብሔር ቡድንን ቢመርጥም እንኳን በውስጡ በጭራሽ ሊካተቱ የማይችሉ ግለሰቦችን በትክክል ያውቃል። እግዚአብሔር ሁሉን አዋቂ ከሆነ ማን እንደሚድን ወይም እንደሚጠፋ ሊደበቅ አይችልም። ተቺዎች ይህን አካሄድ እግዚአብሔርን የሚክዱ ሰዎች ወደዚህ ዓለም መምጣት ምንም ዓላማ የሌለ እንዲመስል ያደርጋል ብለው ይከራከራሉ። ድነት ወይም መዳን የመጨረሻ ግብ ከሆነ የማይድኑ ሰዎችን መፍጠር የሚጋጭ ይመስላል። እግዚአብሔር በእውነት ሁሉም እንዲድኑ ቢፈልግ ሁለተኛ ጴጥሮስ 3:9 እንደሚለው ታዲያ ነጻ ፍቃድ ለአንዳንዶች ይህንን ፍላጎት እንዲሽር የሚፈቅደው ለምንድን ነው? አርሜኒያኒዝም ፍጹም አፍቃሪ የሆነ አምላክ ሰዎችን ከእርሱ ለዘላለም ተለይቶ እንደሚኖሩ እያወቀ እንዴት ወደ ህልውናው እንዳመጣቸው ለማስረዳት ይቸገራል። መጽሐፍ ቅዱስ እግዚአብሔር በትዕግስት እንደሚጠብቅ ማንም እንዲጠፋ እንደማይፈልግ ያስተምራል። ነገር ግን እግዚአብሔር አንዳንዶች በማንኛውም መንገድ እንደሚጠፉ የሚያውቅ ከሆነ እና እንደዛም ሆኖ የሚፈጥራቸው ከሆነ ይህ ከባህሪው ጋር እንዴት ይስማማል? እግዚአብሔር ውጤቱን አስቀድሞ የሚያውቅ ከሆነ ይህ ድንገት የሆነ አይደለም፣ ታቅዶ የተደረገ ነው። ይህም በእግዚአብሔር ቅድመ እውቀት እና በፍቅሩ መካከል ውጥረት የሚፈጥር ነው። አርሜኒያኒዝም የሰውን ነጻነት ከካልቪኒዝም በተሻለ ሁኔታ ቢጠብቅም አፍቃሪ የሆነ አምላክ ለዘላለም ለመጥፋት የታሰቡ ሰዎችን ለምን እንደሚፈጠር ሙሉ በሙሉ ማስረዳት አይችልም። ካልቪኒዝም እግዚአብሔርን ለኃጢአት ተጠያቂ ያደርጋል። አርሜኒያኒዝም ደግሞ እንዲጠፉ ለሚያውቃቸው ሰዎች ያለውን ፍቅር ለማስረዳት ይቸገራል። ይህም ደግሞ የእግዚአብሔርን ሉዓላዊነት ሳይነካ እርሱን የኃጢአት ፈጣሪ ሳያደርግ
ለሚጠፉትም እንዴት እግዚአብሔር ተጠያቂ እንደማይሆን ወደሚያስረዳው ወደ ሞሊኒዝም ፊታችን እንድናዞር ያስገድዳል። የሞሊኒዝም መካከለኛ ዕውቀት ሚድል ናውሌጅ እግዚአብሔር ክስተቶችን ሳይቆጣጠር አስቀድሞ የሚያውቀው እንዴት ነው? ልትወስደው የሚገባውን እያንዳንዱን እርምጃ የሚያውቅ ነገር ግን አሁንም አንተ እንድትወስን የሚፈቅድ ታላቅ የቼስ ተጫዋች ወይም ከግራንድ ማስተር ጋር ቼዝ እየተጫወትክ እንደሆነ ያስብ። ይህ የሞሊኒዝም የመካከለኛ ዕውቀት ጽንሰ ሐሳብ መሠረታዊ አገላለጽ ነው። መካከለኛ ዕውቀት ምንድን ነው? ይህ ማመለካከት እግዚአብሔር ማንኛውም ነፃ ፍጥረት በማንኛውም ሁኔታ ውስጥ ሆኖ በትክክል ምን እንደሚመርጥ ያውቃል ይላል። ይህን ዕውቀት ደግሞ እግዚአብሔር ዓላማዎቹን በእውነተኛ ሰብአዊ ውሳኔዎች አማካኝነት የሚፈጸሙበት ዓለም ለመፍጠር ይጠቀማል ይላል። እግዚአብሔር ምርጫዎችን ከመወሰን ይልቅ በማንኛውም ሁኔታ ውስጥ በነፃነት ምን እንደምናደርግ ያውቃል። እናም ያንን ዕውቀት ታሪክን ለመቅረጽ ይጠቀማል። መካከለኛው ዕውቀት የመጣው በ16ኛው ክፍለ ዘመን መጀመሪያ ከነበረው ሉዊስ ዴ ሞሊና ከተባለ ከክርስቲያን ፈላስፋ ነው። እርሱም እግዚአብሔር ሙሉ በሙሉ ሉዓላዊ ሆኖ ሳለ ሰዎች እንዴት ነፃ ፍቃድ ሊኖራቸው እንደሚችል ይሟገታል። ሞሊና የእግዚአብሔር ዕውቀት 3 ክፍሎች አሉት በማለት ይሟገታል። እነርሱም ተፈጥሯዊ ዕውቀት፣ መካከለኛ ዕውቀት እና ነፃ ዕውቀት። ተፈጥሯዊ ዕውቀት ስንል ናቹራል ናውሌጅ ስንል ምን ሊከሰት እንደሚችል ሊሆን የሚችለውን ሁሉ የሚያውቅበት ዕውቀት። ለምሳሌ እግዚአብሔር ማንኛውም ፍጥረት በማንኛውም ሁኔታ ውስጥ ምን ማድረግ እንደሚችል ያውቃል። ይህ ተፈጥሯዊ ዕውቀት ነው። መካከለኛው ዕውቀት ደግሞ አንድ ሰው በነፃነት ከመረጠ ምን እንደሚከሰት የሚያውቅበት ዕውቀት ነው። ለምሳሌ እግዚአብሔር በሆነ ሁኔታ ውስጥ ብትሆን ምን በነፃነት እንደምትመርጥ የሚያውቅበት ዕውቀት ነው። ሶስተኛው ነፃ ዕውቀት በትክክል ወደፊት ምን እንደሚከሰት የሚያውቅበት ዕውቀት። መካከለኛው ዕውቀት መካከለኛው ክፍል ነው። በእግዚአብሔር ተፈጥሯዊና ነፃ ዕውቀት መካከል የሚገኝ ነው። ሰዎችን አንድን ነገር እንዲያደርጉ ሳያስገድድ እግዚአብሔር ሁሉም ነገር ፍጹም በሆነ መንገድ እንዴት ማወቅ እንደሚችል ያስረዳል። እግዚአብሔር እጅግ በጣም ኃይለኛ የዕውቀት ኮምፒውተር እንዳለውና ይህ ኮምፒውተር 3 ዋና ዋና ስክሪኖች እንዳሉት አስብ። ስክሪን 1 የተፈጥሮ ዕውቀት ምን ሊፈጠር እንደሚችል የሚያይበት ስክሪን። በዚህ ስክሪን ላይ እግዚአብሔር እያንዳንዱን ዕድል እያንዳንዱን ምን ቢሆን ምን መሆን እንደሚችል ያያል። ሁሉንም የተፈጥሮ ሕጎች እያንዳንዱን ምክንያታዊ እውነት እና ሊደረግ የሚችል እያንዳንዱን ምርጫ ያውቃል። ስክሪን 2 ነፃ ዕውቀት ምን እንደሚፈጠር የሚያይበት ስክሪን ነው። ይህ ስክሪን እግዚአብሔር ወደፊት በትክክል እንዴት እንደሚሆን የሚያይበት ነው። ሰዎች በነፃነት ምን ምርጫዎችን እንደሚያደርጉ፣ ምን ክስተቶች እንደሚከሰቱ የሚያይበት ስክሪን ነው። አሁን የመካከለኛው ዕውቀት የሚገባው እዚህ ውስጥ ነው እና ይህ በርግጥም በጣም አስደሳች ክፍል ነው። ስክሪን 3 የመካከለኛው ዕውቀት ቢሆን ኖሮ ምን ይፈጠር ነበር የሚለውን የሚያይበት ስክሪን። ለምሳሌ በማቴዎስ 11:21 ላይ ኢየሱስ በኮራዚና በቤተሳይዳ የተደረጉ ታምራቶች በጢሮስና በሲዶና ተደርገው ቢሆን ኖሮ እነዚህ ከተሞች ከረጅም ጊዜ በፊት ንስሐ በገቡ ነበር ይላል። እና ኢየሱስ ምን እያለ ነው? ታምራት ተደርጎ ቢሆን ኖሮ እነዚህ ከተሞች አይጠፉም ነበር እያለ ነው። ይህ ጥቅስ የእግዚአብሔርን መካከለኛ ዕውቀት በሚያምር ሁኔታ ያሳያል። ምንም እንኳን እነዚህ በኃጢአታቸው ምክንያት የጠፉ ከተሞች ቢሆኑም ኢየሱስ ግን ታምራትን አይቶ ቢሆን ኖሮ ጢሮስና ሲዶና ንስሐ እንደሚገቡ ያውቅ እንደነበረ እየተናገረ ነው። ይህ ማለት የእግዚአብሔር ዕውቀት በእውነተኛው ዓለም ብቻ የተገደበ ሳይሆን እያንዳንዱን ሊሆን የሚችል ዓለምና እያንዳንዱን የሰው የልብ ምላሽ በፍጹም ያልተደረጉ ምርጫዎችም ጭምር በትክክል ምን ሊሆን እንደሚችል ያውቃል ማለት ነው።
በታሪክ እነዚህ ፎኒሽያን ሲቲስ የሚባሉ ጢሮስና ሲዶና የመሳሰሉ ከተሞች በነቢዩ ሕዝቅኤልና ኢሳያስ በኩራታቸውና በጣዖት አምልኮቻቸው የተወገዙ ባለጠጋና ኩሩ ከተሞች ነበሩ። ጢሮስ በ586 ዓመተ ዓለም አካባቢ በናቡከደነፆር ለ13 ዓመታት ከበባ ተደርጎባት በኋላ በ332 ዓመተ ዓለም በታላቁ አሌክሳንደር ሙሉ በሙሉ ወድማለች። ሲዶናም በአመጿ ምክንያት በ351 ዓመተ ዓለም አካባቢ በፋርስ መንግስት ስር ወድማለች። ምንም እንኳን ይህ ሁሉ ጥፋት በኃጢአቶቻቸው ምክንያት የደረሰባቸው ቢሆንም ኢየሱስ ለእስራኤል ከተሞች የተሰጠው አይነት መለኮታዊ ብርሃን ቢሰጣቸው ኖሮ ንስያ በገቡ ነበር ይላል። እንግዲህ ይህ ሶስተኛው ስክሪን ከምርጫዎች ጋር በተያያዘ ምን ቢሆን ምን ይሆናል የሚለውን ሁኔታዎችን ይመለከታል። እግዚአብሔር ያ ሁኔታ በትክክል ባይከሰትም እንኳን በተሰጠው በማንኛውም ሁኔታ ውስጥ ማን እንደሚመርጥ ምን እንደሚመርጥ ያውቃል። እግዚአብሔር ለእያንዳንዱ ግምታዊ ሁኔታ እንዴት ምላሽ እንደምንሰጥ የሚያውቅበት እውቀት ነው። ይህንን እጅግ ግልጽ ለማድረግ አንዳንድ ምሳሌዎችን እንመልከት። ራስን አንድ በጣም አስገራሚ የሆነ ፊልም ደራሲና ዳይሬክተር አድርጌ አስብ። በተፈጥሮ ዕውቀት ፊልምህን ልትሰራባቸው የምትችላቸውን ሁሉንም የተለያዩ ዘውጎችን ታውቃለህ። የአክሽን፣ የሮማንስ፣ የኮሜዲ፣ የሳይንስ ልቦለድ ሁሉንም ሊሆኑ የሚችሉ ሴራዎችን፣ የገጸ ባህሪያት እድገቶችን ታውቃለህ። በዚህ በተፈጥሮ ዕውቀት ሁሉንም ነገር የትኛውም ሁኔታዎችን በዚህ በተፈጥሮ ዕውቀት ታውቃለህ። በነፃ ዕውቀት ደግሞ የአክሽን ፊልም ለመስራት እንደምትወስን ታውቃለህ እና የመጨረሻው ፊልም በትክክል ምን እንደሚሆንም ታውቃለህ። በመካከለኛ ዕውቀት ደግሞ ምንም እንኳን የድርጊት ፊልም ለመስራት ብትመርጥም የፍቅር ፊልም ለመስራት መርጠ ቢሆን ኖሮ ገጸ ባህሪያት ምን እንደሚሆኑ ፊልሙ እንዴት እንደሚፈጸም ታውቃለህ። በሌሎች ሁሉ የፊልም ዘውቆች ፊልሙ ብሰራ ሊሆን የሚችሉና የሚከተሉት ውጤቶችን ሁሉ ፊልሙ ላይ ትገምታለህ፣ ታውቃለህ። ስለዚህ በአጭሩ የመካከለኛው ዕውቀት የሚያመለክተው እግዚአብሔር የትኛውን ዓለም ለመፍጠር እንዳለበት ከመወሰኑ በፊት ሁሉንም እድሎች ብቻ ሳይሆን እያንዳንዱ ነፃ ፍጡር በማንኛውም ሊሆኑ በሚችሉ ሁኔታዎች ውስጥ በነፃነት እንዴት እንደሚመርጥም የሚያውቅበት ዕውቀት ነው። ይህ እውነተኛ ነፃነታችን እንዳለ ሆኖ እቅዶቹ የሚገለጡበትን ዓለም እንዲፈጠር ያስችለዋል። አንዳንድ ተቺዎች ይህን አካሄድ የእግዚአብሔርን ሉዓላዊነት ይገድባል ብለው ይከራከራሉ። ነገር ግን ሞሊኒስቶች አይስማሙም። እግዚአብሔር እንዴት ምላሽ እንደምንሰጥ ስለሚያውቅ በምን ሁኔታ ውስጥ ሊያኖረን እንደሚችል ይወሰናል። ስለዚህ ሙሉ በሙሉ ተቆጣጣሪ ሆኖ ይኖራል። ጴጥሮስ ክርስቶስን የካደበት እንደ ምሳሌ እንውሰድ። እግዚአብሔር ጴጥሮስ በሊቀ ካህናቱ ግቢ ውስጥ ከተጠየቀ ኢየሱስን በነፃ ፈቃዱ 3 ጊዜ እንደሚክድ አስቀድሞ ያውቅ ነበር። ሆኖም ግን እግዚአብሔር ጴጥሮስ በዚያ እንዲሆን ፈቀደ። የጴጥሮስን ውድቀት ለትልቅ ዕቅድ ተጠቅሞበታል። ጴጥሮስ አልተገደደም፣ እውነተኛ ምርጫ ነበረው። ነገር ግን የእግዚአብሔር መካከለኛ ዕውቀት ወር ሚድል ናውሌጅ የሰዎችን ውድቀቶች ሳይቀር ወደ ዓላማውን እንዲያስገባ አስችሎታል። ዊሊያም ሌን ክሬግ ሞሊኒዝም እንደ ዌስትሚኒስተር ኮንፌሽን ካሉ ታሪካዊ የቤተ ክርስቲያን የእምነት መግለጫዎች ጋር እንዴት እንደሚስማማ ጉልቶ ያሳያል። ይህ አካሄድ የእግዚአብሔርን ሙሉ ሉዓላዊነትና እውነተኛ የሰዎችን ነፃ ፈቃድ ያረጋግጣል፣ አንዱንም ሳይቀንስ። ሞሊኒስቶች እንደሚሉት ይህ አካሄድ እግዚአብሔርን የኃጢአት ምንጭ አስመስሎ ከሚያቀርበው የካልቪኒዝም ችግሮች እንዲሁም እግዚአብሔር እርሱን እንደሚክዱ የሚያውቃቸውን ሰዎች ይፈጥራል ከሚለው የአርሚኒዝም ችግሮች እንድንርቅ ያደርጋል። ይልቁንም እግዚአብሔር ሁሉንም ሊፈጠሩ የሚችሉ ውጤቶችን ያውቃል። እናም ነፃ ፍጥረቶች ፈቃዱን ሙሉ በሙሉ የሚተባበሩበትን ዓለም ይመርጣል ወደሚለው መደምደሚያ ይከተናል። የሞሊኒዝም አንዱ ቁልፍ ጥንካሬ ድነትን የሚያብራራበት መንገድ ነው።
እግዚአብሔር እያንዳንዱን ሰው በተለያየ ሁኔታ ውስጥ ለወንጌል እንዴት በትክክል ምላሽ እንደሚሰጡ ካወቀ ሰዎችን በነፃነት በሚመርጡበት ቦታ ላይ ሊያስቀምጣቸው ይችላል ይላል። ይህ ማለት እግዚአብሔር ጸጋን ከአንዳንዶቹ ይከለክላል ማለት አይደለም። ለሁሉም ያቀርባል። ነገር ግን በየትኛውም ሁኔታዎች ማን እንደሚቀበለው ያውቃል። ተቺዎች ይህ አካሄድ ድነት በሁኔታዎች ላይ የተመሰረተ እንዲሆን ያደርጋል ብለው ሲከራከሩ፣ ነገር ግን የሞሊኒስቶች የእግዚአብሔርን ሉዓላዊነትና የሰውን ነፃ ፈቃድ እንዴት እንደሚሰራ የሚያንጸባርቅ ነው ብለው ይከራከራሉ። ሌላው ተቃውሞ ደግሞ መካከለኛ ዕውቀት ግምታዊ መስሎ መታየቱ ነው። ሆኖም ሞሊኒስቶች እግዚአብሔር የሰዎችን ምርጫ ሳያስከትል የሚተነብይባቸውን መጽሐፍ ቅዱሳዊ ምሳሌዎችን ይጠቅሳሉ። ኢየሱስ ጴጥሮስ እንደሚክደው ሲነግረው ይህ ትእዛዝ አልነበረም፣ እንዲክደውም እያስገደደም አልነበረም። የጴጥሮስን ልብ ስለሚያውቅ በዛ ዕውቀት ላይ የተመሰረተ ትንቢያ ነበር። በተመሳሳይ እግዚአብሔር የፈርዖንን ልብ ያደነደነው ፍቃዱን በመሻር ሳይሆን የፈርዖንን ግትርነት የሚወጣበት ሁኔታ ውስጥ በማስቀመጥ ነው። ሞሊኒዝም ጸሎት አስፈላጊ የሆነው ለምን እንደሆነ ያብራራል። እግዚአብሔር ሰዎች በሚሰጡት ምላሽ ላይ ተመስርቶ ሁኔታዎችን ሊያስተካክል የሚችል አምላክ ከሆነ ልመናዎቻችን እግዚአብሔር የሚፈቅዳቸውና የሚከለክላቸውን ሁኔታዎች ላይ ተጽዕኖ ሊያሳድሩ ይችላሉ። ይህም ጸሎትን አስቀድሞ የተወሰነ ውሳኔ የሚደቅም ከማድረግ ይልቅ ተለዋጭ ወይም ዳይናሚክ ያደርገዋል። እንዲሁም የወንጌል ስርጭት አጣዳፊ እንደሆነ ያስገነዝበናል። ምክንያቱም እግዚአብሔር ማን ለወንጌል ምላሽ እንደሚሰጥ ቢያውቅም ብዙውን ጊዜ እነርሱን ለመድረስ ስብከቶቻችን እንደ መንገድ ይጠቀማል። ሞሊኒዝም እያንዳንዱን ስለ መለኮታዊ ምስጢሮችን ባይፈታም የእግዚአብሔርን ሉዓላዊነትና የሰውን ነፃ ፈቃድ የሚያረጋግጥ ወጥነት ያለውን መንገድ ያቀርባል። የእግዚአብሔርን አጠቃላይ አስቀድሞ ማወቅ ነው ኤግዞስቲቭ ፎርናውሌጅን ቢጠብቅም እግዚአብሔርን የኃጢአት ፈጣሪ ከማድረግ ይቆጠባል። ከሁሉም በላይ ምርጫዎቻችንን ከመሻር ይልቅ ከነርሱ ጋር አብሮ የሚሰራ አምላክን ያቀርባል። ይህም መጽሐፍ ቅዱስ ከሚያቀርበው ህላዊና ከሰዎች ጋር ግንኙነት ከሚፈጥረው ፈጣሪ ጋር የሚስማማና የሚጣጣም አተያይ ነው። የሞሊኒዝም አቀራረብ በእግዚአብሔር ሉዓላዊነትና በሰው ነፃ ፈቃድ መካከል ያለውን ውጥረት ለመፍታት ይሞክራል። እግዚአብሔር ምርጫችሁን አያስገድድም፣ ነገር ግን በማንኛውም ሁኔታ ውስጥ እንዴት ምላሽ እንደምትሰጡ በትክክል ያውቃል። እናም በዚህ ውስጥ ሆኖ ይሰራል። ይህ ማለት እናንተ አሻንጉሊት አይደላችሁም፣ ውሳኔዎቻችሁ ዋጋ አላቸው ማለት ነው። በተመሳሳይ እግዚአብሔር የኃጢአት ተጠያቂ አይደለም፣ ምክንያቱም እቅዶቹን ሊፈጽም እውነተኛ ነፃነትን ስለሚፈቅድ ነው። ጸሎት ትርጉም የለሽ ከንቱ ቃል አይደለም፣ ሁኔታዎችን ከሚቀርጽ አምላክ ጋር አብሮ መስራት ነው። ወንጌል መስበክ ባዶ አይደለም፣ ሰዎችን በሚያድን እግዚአብሔር ተማምነን የምንናገረው ብርቱ ቃል ነው። ይህ ቪዲዮ ከጠቀማችሁት ላይክ፣ ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ማንኛውም ጥያቄና አስተያየት ካላችሁ አስተያየት መስጫ ላይ ማስቀመጥ ትችላላችሁ። መልካም ጊዜ።